በ750 ሺህ ብር ቅድመ ክፍያ ብቻ በመሃል 22 የቤት ባለቤት ይሁን። ሰላም ጤና ይስጥልን ክብራትና ክብራን ውድ የፍሳሃ ቻናል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ በ22 ተገኝተናል። በ22 የቀረብነውን ምን እንደሆነ ለመከታተልና ለማወቅ እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጋብዛችኋለን። መልካም ጊዜ ይሁንላችሁ። ተመልሰን መተናል። እንግዲህ ዛሬ በጎልደን ፓላስ ሪል ስቴት በ22 እንገኛለን። ጎልደን ፓላስ ሪል ስቴት እንግዲህ ካሁን ቀደም እንደሚታወቀው በሰሚት 72 100% አጠናቀቁ ደንበኞቹ ማስረከቡ ይታወቃል። እንዲሁ በ22 አጎላጎል አካባቢ ወይም ደግሞ አደባባይ ፊት ለፊት ላይ አዲስ ሳይት ይዞ የሚገኘው በዚህ አዲስ ሳይት ውስጥ እንግዲህ ምን አለ የሚለውንና የዋጋውን ሁኔታ አብረን ያየው ይሆናል ማለት ነው። በ22 እና አካባቢው እንደሚታወቀው 22 በጣም የንግድ ማዕከላትና የአዲስ አበባ መሀል ከተማ እንደመሆኗ መጠን ጥራቷንና ወይም ውበቷን እንዲሁም ደግሞ የኮሪደር ልማቱን ውበት የሚያስጠብቅ ሌክዠሪ የሆነ አፓርታማ ነው እየተገነባ ያለው። ይህ ግራውንድ ፕላስ 27 ነው እየተገነባ ያለው። አቤት አለው ደግሞ ሱቆችንም ያካተተ ይሆናል ማለት ነው። ከአራቱ ቤዝመንት በተጨማሪ ፓርኪንጎችን አሉት። እንዲሁ ደግሞ እስከ 11 ጀምሮ ነው የመኖሪያ ቤቶቹ የሚገኙ ማለት ነው። እስከ 10 ያሉት የፓርኪንግ ኤሪያዎች ለነሱ ደግሞ ራሱን የቻለ ካር ሊፍት አለው ማለት እና እዚህ ለሆነና ለግጀሪ የሆነ አፓርታማ ነው እየተሰራ እና እየተገነባ ያለው ማለት ነው። ይህ ሳይት የሚያካትተው የተለያዩ ኢንፍራስትራክቸሮችን ያካተተ ነው። ለምሳሌ የዋና ገንዳዎች ያሉና ቻርጀር ስቴሽን ያለ ነው። እንደነገርኳችሁ 7 ሊፍት ያካተተ ነው። ባካፕ ጄኔሬተር አለው። ከርሰ ምድር ውሃ አለው። እኚህን ሁሉ አካታችሁ ነው እንግዲህ ይህንን አፓርታማ ስትገዙ አብራችሁ የምትገዙት ማለት ነው። እና ስፓም እንዲሁ ያካተተ ነው። ከግራውንድ ሱቅ ጀምሮ እስከ 3ኛ ድረስ ሱቅ ነው። እንዲሁም በተጨማሪ ደግሞ ጂም እና ስፓ ድርጅቱ ራሱ የሚያዘጋጀው ይሆናል ማለት ነው። ስለዚህ በጣም አሪፍና ሌክዠሪ የሆነ ቤት ነው ማለት ነው። 22 እንደሚታወቀው በጣም የተለያዩ የመንገድ አማራጮች ያሉበት ነው። ለቦሌ ኢምበትቡ ቦሌ ከዚህ 10 ደቂቃ በላይ አያስጉዝም ማለት ነው ቦሌ ኤርፖርት። እንዲሁ ደግሞ የተለያዩ የኤምባሲዎች መዳረሻ አካባቢ ነው። ከዚህ በድንበሩ መስመር ስንወጣ ሾላ አቅራቢያም ስለሚገኝ የተለያዩ የሚገኙበት ኤምባሲዎች የሚገኙበት አካባቢ ነው። እንዲሁ ደግሞ የተለያዩ ባለ 4 ባለ 3 ባለ 5 ኮከብ ሆቴሎችም የሚገኙበት አለይ። ታዲያ ይሄ ለኛ ወይም ደግሞ ለገዢዎች ለከስተመሮች የሚጠቅመው ምንድነው? ይሄ ከዚህ ቤት ብትገዙ አሊያም ለመኖር እንኳን ባትፈልጉ ወይም ለማከራየት ባትፈልጉ የምታከራዩበት ቫልዩ መጠኑ ሰፊ ነው ማለት ነው። የተለያዩ የውጭ ሀገር ዜጎች ሲመጡ እንኳን በእነዚህ ሆቴሎች ሲያልፉ አሊያም በእነዚህ ለኤምባሲ አቅራቢያ ቢፈልጉ እዚህ ቤት ብታከራዩላቸው በዶላር የማከራየት ቫልዩያቸው ከፍ ያለ ይሆናል ማለት ነው። በተጨማሪም ደግሞ ለመሸጥ ብንፈልግ እንኳን በጥሩ ሁኔታና ጥሩ ለማድረግ የሚመቸን ስለሆነ አሪፍ ብር ወይም ደግሞ ጥሩ አትርፈንበት የምንሸጥበት ወይ ይሆናል ማለት ነው። ታዲያ 22 ከመሆኑም የተለያዩ የመንገድ አማራጮችንም እናገኝበታለን። ወደ ቦሌ ለመሄድ ብንፈልግ እንዲሁ ደግሞ ወደ መስቀል አደባባይ መሄድ ብንፈልግ ከዚህ የጫካ ፕሮጀክትም ለማየት ብንፈልግ መገናኛ መሄድ ብንፈልግ እንዲሁ ደግሞ ሾላ ገበያ መሄድ ብንፈልግ በሁሉም መንገድ በሁሉም አቅጣጫ መንገዶች ተዘጋጅተው ነው። መንገዳቸው አክሰስ ስለሆነ በጣም ቦታ ነው የሚሆነው። የመንገድ መጨናነቅ አያጋጥማችሁም ማለት ነው። ምክንያቱም ብዙ አማራጮችን እናገኝበታለንና አካባቢው መሀል ከተማ እንደመሆኑ መጠን የኮሪደር ልማቱ ታውቃላችሁ አዲስ አበባን በጣም ልዩ እያደረጋት ያለበት አካባቢ ነው። ይህም ደግሞ መሀል ከተማና መሀል አዲስ አበባ ነው። ይህ ሪል ስቴት ይህንን ውበትና አስጠበቀ መልኩ ነው እየተገነባ ያለው ማለት ነው። በጣም ጀሪ የሆነ ቤት ነው። በመሃል ከተማ ለመኖር የምትፈልጉ ወይም ደግሞ 22ን መርጣችሁ 22 አካባቢ ለመኖር የምትፈልጉ ሰው ማለት ነው እናንተ ጥሩ ኦፕሽን አዘጋጅተን ዋጋችን መሃል ከተማ ስለሆነ የተጋነነ አይሆንም። በካሬ 95000 ብር ብቻ ነው እየሸጠን ያለነው። ቅድመ ክፍያችን 10% ቅድመ ክፍያ ከከፈልን በኋላ ቀሪው ክፍያችን ደግሞ በፕሮግረስ ቤዝ የሚከፍለው ማለት ነው። አሁን ሳይቱ የሚገኝበት ሁኔታ ግራውንድ ቤዝመንት 4 ቤዝመንቱን ሰርቶ
ፕላስ 2 ያለው እና ከግራውንድ ፕላስ 2 እናንተ በታችሁ በፕሮግረስ ቤዝድ ከፍሉት ግራውንድ እስከ 5ኛ እንዲሁ ደግሞ ከ5ኛ እስከ 10ኛ እያያችሁ ሲከፍሉበት ስለሆነ ለክፍያ ምቹ ነው ማለት ነው። እስከ በ10 ዙር ክፍያችን መክፈል ትችላላችሁ ማለት ነው፣ ምንም ሳትጨናነቁ። ይህንንና የመሳሰሉትን መረጃዎችን ለማግኘት ደግሞ ቻናላችንን ሰብስክራይብ ያድርጉ። እንዲሁም ደግሞ ለቤት ፈላጊዎች ለቤተሰቦቻችሁ ይህንን ቪዲዮ ላኩላቸው። ውጭ ሀገር ላላችሁ ደግሞ እዚህ ወኪል ካላችሁ በ09171672 ላይ ደውላችሁ በወኪላችሁ ሁሉ ነገር መጨረስ ትችላላችሁ። ወኪል ከሌላችሁ ደግሞ እዛው ሆናችሁ በዲኤችኤል ሲስተም ውላችሁን መፈጸም ትችላላችሁ። ምንም ነገር አያሳስባችሁም። እኛ የሽያጭ አማካሪዎች ነን። ምንም ሳናስከፍላችሁ ሁሉን ነገር ልንጨርስላችሁ እንችላለን ነው። በ0917967226 ላይ ደውሉልን። በተጨማሪም ደግሞ በዋትስአፕ ቴሌግራም ልታገኙ ትችላላችሁ። ቻናላችንን ሰብስክራይብ ያድርጉልን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።